13 አመቱ ነው። ያጬን ሙዚቃ ያዛው 12 አመቱ ነው። ልጅ ነበረ። አፋን ኦሮሞ አትችልም። እንዴት ለመድክ? እንዴት አጠናኸው? ምንድነው ያነሳሳ ነገር ራሱ? እኔ ያወኩት ያው የሞተ ቀን አይተን ሰላም ልለው ቤት ስገባ ቲቪ ላይ ሞቷል ነው። ከዛ አሳዘን። ከዛ ዘፈን መስማት ጀመርኩ። ቻልኩ። በቃ የዛን ቀን ስታየው ነው። ከዛ ፊት የሱ ሙዚቃ ታነብ ነበር? አላቆም ነበር ጭራሽ። ና ይሄ ጉዳይ እዛ ጋር ቁጭ ብለን ማውራት ያለብን። በያላችሁበት ሆናችሁ አብራችሁን ቆዩ። ከኖ ጋር ነው ቆይታ እያደረኩ ያለሁት። አጬ ከሞተ በኋላ ነው ያወቀው እንጂ ከመሞቱ በፊት አታውቀውም? የትኛው ሙዚቃ ነው ሰማው መጀመሪያ? ጅራ ጅራ ነው። ጅራ በጣም ልብ የሚነካ ሙዚቃ ነው ተናገር። የመጀመሪያ ጊዜ ማለት ስዘፍነው ማን ሰማ? አያቴ ነች ሰሙ። ሙዚቃ ይችላሉ፣ ሙዚቀኞች ናቸው እሳቸው። ስሞት ነገር ስላሉ ነው። ምን አሉ? አሬ ልጅ እሱ ነው እየመሰለ ነው። እንዲህ ጎበጥ የምትለው ነገር አለ መድረክ ስቴጅ አያያዝ ምናምን እሱ ነው እንዳለው ይመስለው። ከዛ በኋላ በሙዚቃውን ከሰራ በኋላ ብዙ ሰዎች ተቀባበሩ እና ይመስለኛል ሼቱ ጋር ነው ኢንተርቪው የተደረገው። እኛም ያወቅነው በዛ በኩል ነው። ሌሎች ሙዚቃዎችን ማጥናት ጀመር ከዛ በኋላ የእሱን። ከዛ ሙዚቃ በኋላ እንዴት ነበር እስኪ ንገረኝ። ነበረው ጊዜ ያሳዝናል። የሞተ ጊዜ እኔ አላቆም ነበር። ከዛን ታሪኩ ምናምን ሰማ አሳዘነኝ። ከዛ እሱን ዘፈን መስማት ነው ጀመርኩ። አልቅሳል መሰለኝ ለሰማው እስከ ልብ በጣም እንደተነካ ለምን ይገሉታል? አይ እንዴት ሰው ይገደላል ብዬ